አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? ቤተሰብ አክባራዋ እንዴት ነው? ረመዳን እንዴት ነው? ረመዳን ያው ኢንሻአላህ የቀረበ ነው። አሁን አላህ ካለ ኧረ በህግ አምላክ ኢትዮጵያ መሰለ የትም ኧረ በህግ አምላክ ኧረ አስቸገረችኝ። ወደ ሀገር ቤት ከሆነ ጊዜ ኢትዮጵያ በደወልኩበት ማለት ነው በላይ ላይ የውይይት ተቀምጣ አይቶ ማለት ነው እንዴ እዛ መጋዘን ባለ እንዴ አሉ። አሁን ይሄ እዚህ ሀገር ራሱ እያስቸገረ ነው። እላችን ላይ ጣል እያለ ማለት ነው። እንግዲህ ሰላም አለይኩም አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ኢትዮጵያኖች፣ ማሮቼ፣ ፍቅሮቼ፣ ወቅቶቼ፣ የሀገሬ ልጆች፣ የኔ ሁሉ ነገሮች ሰላም ናችሁ? እንዴት ናችሁ? ደህና ናችሁ? አለሁ አልሐምዱሊላህ እኔ ደህና ነኝ። ቤተሰብ ካበረታቱ ላይክ ሼር እያደረጋችሁ ሲገቡ በላይክ በሰብስክራይብ ግቡ። ወዳችኋለሁ። እኔ የሀገሬ ልጆች ኢትዮጵያኖች፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ካላህ በታች በጣም ነው ወዳችሁ፣ በጣም ማከብራችሁ። ለምታበረታቱኝ ደግሞ አላህ ያበርታችሁ፣ አይዞሽ ለምትሉኝ በሁሉ ነገር አላህ ከጎናችሁ ይሁን፣ አያሳጣችሁ ምንም ነገር። መጣችሁበትም አላማ አላህ አሳክቶላችሁ ለሀገራችሁ ያብቃችሁ ልጆቼ። በተረፈ የሚላችሁ ነገር ማለት ነው እውነት ፈጣሪ የመጣንበትን ሀገር በሰላም ህይወታችን ተሳክቶልን እንድንገባ አላህ አድርገን። ሰዎች ግን እኛን ሊመጣ አይፈልግም። ያው በግድም እንሂድ ማንም ሰው አይፈልግም። ብር ነው እንጂ ብር ከሰጣችሁ ጦርነት ነው። ያው ረብ ዛሬ በህግ አምላክ በሉኝ እና ቤተሰብ እኔ የምላችሁ ነገር ማለት ነው እንዴት ነው እኔ ሁሌም ማስበው ልቤ ውስጥ ተሳክቶልኝ ሀገሬ በገባው ነገ ከነገ ወዲያ ተሳክቶልኝ ሀገሬ በገባው እላለሁ። እና ሀገሬ ዘንድ መስራት አንችልም እንደ ሰዎች እንደምንም ብለን ሰርተን ማለት ነው እንደምንም ብለን ሰርተን ሀገር ለመግባት ፈጣሪ አግዞን ብንገባ ደስ ይለኛል። ለምን የሰው ሀገር እስከመቼ ምን ብንሆን እኮ በሰው ሀገር አናምርም። ምን ብንሆን ኢንቨስት ሆነን ተደራጅተን ኑሮ ተሳክቶልን ብንቀመጥም በሰው ሀገር አናምርም። ምንም ብንሆን ሀገራችን ላይ ነው የምናምረው ማለት ነው፣ ምንም ብንሆን። ስለዚህ አላህ ሱብሃነሁ ወተዓላ ሀገራችን ለመጪ ረመዳን አላህ ፈቅዶ ሰላም አድርጎልን ኢትዮጵያ ሀገራችን ላይ ልንጾም ከቤተሰብ ተቀላቅለን ልንጾም አላህ ያብቃን። አላህ ደግሞ ለዛ ያድርሰን እላቸዋለሁ ውዶቼ። አበረታቱኝ እላቸዋለሁ። አላህ ያበርታችሁ። መልካም ስራቱን ፈጣሪ ይወድላችሁ። ወጥታችሁ ለቀራችሁ ለአላህ አሳክቶላችሁ ሀገራችን እንደምትገቡ አላህ ያርግላችሁ። ጭንቅን፣ ሀሳብን፣ መከራን፣ ስቃይን አላህ ከላያችሁ ላይ ያንሳላችሁ። ፈጣሪ ብሱ ሁሉ ሞልቶታል። ሁሉ ትርፍርፍ አለው ነው ፈጣሪ አላህ ያሳካልና እላቸዋለሁ። እና የሆነ ስራ አልገባውም ብዬ ነገርኳት። የሆነ ስራ ገብቼ ነበረ። ያው ህንድ ናት 10 ዓመት ሰርታ እዚህ ሀገር። ማንም ሰው እኮ ለከሳ በጣም ነው የሚያሳዝነው። በየሀገሩ ወጥቶ የሚሰራ ሁሉ በጣም አሳዝነው። እኛም አይደለም እኛም ብቻ ሳይሆን ሁሉም ነው። አሁን ሴትዮ 70 ዓመት ናት፣ ግን በጣም ነው የምታሳዝነው። ተጎሳቅላ አንድ ቤት ብቻ ነው የሰረችው። በዛ ላይ ሰዎቹ በቃ ብቻ አላቅም። ያው ሁሉም ነገር ፈጣሪ እጅ ነው። ማንም ሰው ደልቶት አይደለም የሚወጣው፣ ተቸግሮ ነው የሚወጣው። ሳይቸገር ደግሞ ከሀገር የሚወጣ የለም። አንዳንዱ ደግሞ ያው በጥጋብም ይወጣል፣ አላኩልንም ይኖራል ብዬ አስባለሁ። እኛ ደግሞ ያው ጥጋብ አይደለም አስወጣን፣ ማጣት ነው አስወጣን። ያንን እንደምጦታችን ፈጣሪ አሳክቶልን ሀገራችን ገብተን ከልጆቻችን ከቤተሰቦቻችን ተቀላቅለን አላህ አድርገን። መፍራት የለም። ሀገር ለመግባት ምንም አያስፈራ። ኖረናል። ድሮ ቤተሰቦቻችን እናት አባቶቻችን እያሉ እየኖሩ አይደል እንኖራለን። ሺህ ዓመት ደግሞ አንኖርም ሲጀመር። አላህ እስከፈቀደው ነው የምንኖረው። ከዛ ደግሞ ያላህ ነው ሁሉ ነገር። መልካም ስራ ሰጥቶን መልካም ስራ እየሰራን
ያው ልጆቻችንን በራሳችን እጅ ቢያድጉ ደስተኛ ነው። በሰው እጅ እንትን ከሚሉ በራሳችን እጅ ቢያድጉ ደስተኛ ነው። ራሳችን ተንከባክበን አጥበናቸው ርቧቸው ጥማታቸው ሁሉ አይተን እኛ ብናሳድጋቸው ከአላህ በታች እኛ ማሳደግ አቅምም የለንም። አላህ ነው። እናት ነን። እናት ስትንከባከብ ልጇ ሳይበላ እንኳን ልጇ ወዛማ ይሆናል። አሁን እኮ የፈለጉ ቢበሉ ቢጠጡ ልጆች የሚኖራቸው ልጆቹ አመድ ቢሉ ለስታዩ አመድ ወይኔ ምን ሆነ በቃ ምግብ እናት መቼ ብዙ ምግብ አልባል ምንድነው? ለምንድን ነው በቃ እኛ ሀሳባችን ስቃያችን ብቻ ፈጣሪ በሰላም ሁላችንም ጥላችን እንደኔ የወጣችን በሰላም አላህ አገናኝቶ እንትን ይበላችሁ።